እንደዚህ ሆና ግን ሃይማኖተኛ ሆና ኃይለኛ ሆና ድንግል ከሌላት ገሃነም ትግባ የምሬን እኮ ነው የምነግርህ። ለፈጣሪ ያልታመነች ለአንተ ልትታመንልህ መስሏል። ድንግልና ለሴት ልጅ በጣም ትልቅ ክብር ነው እውነት ለመናገርና ብዙ ጊዜ ሴቶች ድንግል ነሽ ወይ ተብለው ሲጠየቁ እንዴ አንተ ራስህ ድንግል ነህ እንዴ ይላሉ። ድንግልና ለሴት ልጅ የተሰጠ ለሴትና ለሴት ልጅ ብቻ የተሰጠ በጣም እጅጉን በጣም ትልቅ ስጦታ ነው። እናታችን ቅድስት ድንግል ማርያም በድንግልናዋ በንጽህናዋ ነው ድንግል ተብላ ንጽሕት ተብላ ኢየሱስ ክርስቶስ በህሊናም በልቦናም በስጋም ንጹህ ስለሆነች ጌታችን መድኃኒታችን ኢየሱስ ክርስቶስ ከስጋዋ ስጋና ከነፍሷ ነፍስ ነስቶ ያደረው ለዚህ ነው። ስለዚህ ድንግልና ለሴቶች የተሰጠ ጸጋ፣ ለሴቶች የተሰጠ በጣም ኃይለኛ የሆነ የእግዚአብሔር መለኮታዊ ስጦታ ነው እንጂ ድንግል አለሽ ወይ ስትባል አንተ ራስህ ድንግል አለህ እንዴ የምትል ሴት እውነቴን ነው የምልህ አትጠቅምም። እችን አውጥተህ ጣላት። ሲጀመርም በአሁን ሰዓት ድንግል ያልሆኑ ሴቶችን የምታገቡ ወንዶች እውነቴን ነው የምላችሁ እግዚአብሔር ልቦናም ይስጣችሁ አይናችሁንም ያብራላችሁ። ምክንያቱም አሁን ላይ አዲስ አበባ እንደምታዩት ነው ካለፈው ዓመት እንኳን ሲነጻጸር በ54 በመቶ ፍቺ በጣም በዝቷል እየተባለ ነው። ወንዱን ምን እንዳፈዘዘው እኔ አልገባኝም አላቅም። ግን ድንግል ካልሆነች ለትዳር አትሆንም